ይሄ መጀመሪያው ፓርት አለ። መጀመሪያው ፓርት ስላችሁ ትሬዱን እዚህ ጋር ልክ ስገባው የነበረበት ኤሪያ ማለት ነው። እና ምን ያክል ፒፕስ ሄደልን ማለት ነው? አንድ ወደ 10 ምናምን ፒፕስ ሄዶልናል። 10 ፒፕስ ሄዶልናል። እንደ ኤክስ ዋይ ላይ እንዴት ነው የፌር ቫልዩ ጋፕ ይጠቀመዋል ወይ? አሁን እዚህ ጋር ማርኬት ስትራክቸር ሺፍት ታደርጋለን ማለት እንችላለን ማለት ነው። እና ፕራይስ ኤሪያ ጋር ከመጣልን እንደ ኤክስ ዋይ ላይ ሾርት ይህ ማለት ነው። እንደ ኤክስ ዋይ ላይ አሁን በደንብ ኮንፈርሜሽን አለኝ ማለት ነው። ትሬዱን ወይ እዚህ ጋር አዳረግበታለሁ ወይ ደግሞ እዛው ቀጥልበታለሁ ማለት ነው። እንዴት ናችሁ? ግጥም እሰራለሁ። ፕሮዲውሰር ፈልጌ ነበረ። የምታውቁት ነገር የምታግዙኝ ነገር ካለ እያልኩ አሁንም ብዙዎቹ አይቶ ያልመለሱልኝ አሉ። ከዛ በኋላ ደግሞ ስራዬን አይተው መልሰው ምናምን ያወሩኛል። መጀመሪያ የገፉኝ ሰዎች አሉ። ያውቁታል ራሳቸው። አላቋረጥ ጀምሬ ሰላይ ላይ ቀይሬ እንዲህ የነበረ ቃላት ቢከትል አንስተ ተምር ሰው ቢያወራ ስለኔ በሽግድ ሰጥቶኝ እኔ አላቅም መዛት መብራራት ስራ ነው ምስክሬ። እንዴት ናቸው? እዚህ ጋር ሎ ገብቻለሁ። ታርጌት ያደረኩት ደግሞ ይህንን ሀይ ነው ማለት ነው። ፕራይስ ምናልባት ይህንን ሀይ ወስዶ ወደ ታች ሪትሬስ የሚያደርግ ከሆነ ድጋሚ ይህንን ትሬድ ሊገቡ ይችላሉ ማለት ነው። እና ምናልባት እና ፋሚሊ ኦልሞስት ወደኛ ያክል ግፋ እኔ አንድ ነገር ነው የምጠይቃችሁ። ላይቭ መግባት እንድችል 1K 1K ያስገቡኝ እና ላይቭ መግባት የቲክቶክ ቪዲዮ እየሰራሁኝ ነው። ይቅርታ ፋሚሊ። ፋክ አንድ ነገር ነው የምጠይቃችሁ። 1K ያስገቡኝ ከዛ ላይቭ መግባት እንድችል ማለት ነው። እና ያው የምገባቸውን ትሬዶች ለምን እንደገባው ምናምን ነገር አብረን የምናየው ይሆናል ማለት ነው። ይህንን ትሬድ እዚህ ጋር ነበር የገባሁትኝ። ቅድም አንድ ቪዲዮ ለቀቄ ነበር።
እና ይህንን ትሄዳችን ሴላችንን እናስጠጋለታለን። ሲቀጥል ደግሞ ፓርሻላችንን እንወስዳለን ማለት ነው። እዚህ ጋር የሆነ አይነት ስትራክቸር ከፈጠረልን አሪፍ ነው። እዚህ ጋር እንዲዞር ላድርገው። እዚህ ጋር ፌር ቫልዩ ጋባለች፣ አሪፍ ነው። ደን ሲቀጥል የሴላችንን ብሬኪውን ራሱ ብናደርገው በጣም ጸዴ ነው። ይሄኔ እዚህ ጋር ፓርሻሌን አንደኛውን ወስጃለሁ። ምናልባት ፕራይስ እነዚህን ሀይ ከወሰደ በኋላ ሪትሬስመንት ሊኖረው ስለሚችል እዚህ ጋር ያሉት እነዚህ እንደ ሊኩዲቲ ናቸው። እኔ ብዙ ጊዜ የማያቸው እንደ ሊኩዲቲ ነው የምቆጥራቸው ማለት ነው። እና እስቲ ፓርሻሌን ወስጃለሁ ማለት ነው። እና አሪፍነቱ ምንድነው? ፌር ቫልዩ ጋፕ አለ እዚህ ጋር። እነዚህን ፌር ቫልዩ ጋፖች ሪስፔክት ካደረገ ደግሞ በጣም ዘዴ ነው። ሪስፔክት ካደረገ ኦርደራችንን እዚህ ኤሪያ ጋር መጨመር እንችላለን ማለት ነው። የት አለ? ስለዚህ ዲኤክስዋይ ላይ እችኛዋን ከወሰደልን በጣም ጽድት ያለ ኮንፈርሜሽን ማለት ነው። ጽድት ያለ ኮንፈርሜሽን 1% ሪስክ የሚገባ ማለት ነው። ፌር ቫልዩ ጋፕ አለ። እስኪ የምናየው ይሆናል አብረን። ግን ፓርሻል ዋን ወስጃለሁ። ፕራይስ ሪትሬስ ወደ እነዚህ ጋር የሚያደርግልኝ ከሆነ ደግሞ ፕራይስ ወደዚህ ጋር ሪትሬስ የሚያደርግልኝ ከሆነ አይቼ ትሬድ ልጨምር እችላለሁ። ጨምራለሁ እንጂ እንዴት ናችሁ? ነውና አዲስ እረኛ ከብት ያስተኛ ይስጠኝ ጽናቱን እንጂ እኔም አልተኛ ነውና አዲስ እረኛ ከብት ያስተኛ ይስጠኝ ጽናቱን እንጂ እኔም አልተኛ ነውና ሰዎች እንግዲህ የቲክቶክ ክሬቲቭ አዋይ ቺና ቢወስድልን አሪፍ ነበረ፣ ግን እኔ ፓርሻል ወስጃለሁ። ኤስኤልን ደግሞ ጠበብ አድርጌዋለሁ። እዚህ ጋር 50 ሚኒት ፌር ቫልዩ ጋፕ አለ፣ 5 ሚኒት ፌር ቫልዩ ጋፕ አለ። ፕራይስ ዚች ኤሪያ ጋር የመምጣ ፕሮባቢሊቲ ይኖረዋል ማለት ነው። እዚህ ጋር ኢኳላዎች አሉ። እነዚህን ሀዮች ከባድ ናቸው። ምናልባት ማርኬቱ ብሬክ አላደረገውም ስትራክቸሩን ገና ኢንተርናሉ ነው። በ5 ሚኒት ላይ ነው ገና ብሬክ ያደረገው። ሃየር ታይም ፍሬም ላይ በቦዲ ብሬክ አድርጎ የዘጋው የለም። ምናልባት ነው ብሬክ ያደረጋት። እንደዚህ ዘምቶ እዚህ ጋር ወደዚች ኤሪያ ጋር ምናምን ቢዘጋ አሪፍ ነው። ቺና ነው የወሰዳት። ሰላሳ ሚኒት ላይ ይሄ ኦርደር ብሎክ አለ። እዚህ ጋር ይሄ ኦርደር ብሎክ አለ። ምናልባት ፕራይስ እንዲህ አይነት ነገር ከፈጠረ ሊኩዲቲ ምናምን ከወሰደ ይህን እንደዚህ ይህንን ኤሪያ ታርጌት አደርገዋለሁ። ይህንን አሁን እንደ ስካልፕ ነው ይሄንን ትሬድ የገባሁት። ወይ እንደዚህ ወይ እንደዚህ ወይ እችን ኤሪያ መጥቶ እንዲህ ከወሰደ ትሬዱን ልገባው እችላለሁ። ይሄንን እንዲህ ማለት ለነገ ማለት ነው። እንዲህ እስቲ የምናየው ይሆናል።
ግፋ ግፋ ግፋ። ምን እሺ ዝም አለ እዚህ ጋር ማርኬቱ እዚህ ጋር አንድ ኦርደር ብሎክ የቤሪሽ ኦርደር ብሎክ ቢፈጥርልን እዚህ ጋር እንዲህ ነገር የቤሪሽ ኦርደር ብሎክ ቢፈጥርልን በጣም ጽድት ነው የሚለው። በጣም አስቀያሚ ሬንጅ የሆነ ማርኬት ነው። ብዙ ጊዜ እኔ እንዲህ ሬንጅ ሲያደርግብኝ የማየው ምንድነው ሃየር ታይም ፍሬም ላይ ሎወር ታይም ፍሬም ላይ በጣም ሬንጅ ሲያደርግ ሃየር ታይም ፍሬም ነው የማየው እንደዚህ ማለት ነው። እንደዚህ ስታዩት ሃየር ታይም ፍሬሙ በጣም ሬንጅ ነው የሚሆነው። ይሄ ምናልባት ነገ ሲፒአይ ኒውስ አለ እሱን እየጠበቀ ምናልባት ሊሆን ይችላል። ጎልዳችን ማለት ነው አሁን እንጃ ስትሮንግ የሆነ ቤሪሽ ላይ ነው ያለው እና ምናልባት ፕራይስ እዚህ ጋር 2 ሀወር ላይ ፌር ቫልዩ ይጋባል ይችን ኤሪያ ሊኩዊዲቲ ወስዶ ሊወርድ ይችላል። ምናልባትም በዚህ ሊቀጥል ይችላል። ትንሽ ግልጽ አይደለም ለኔ። አዎ ይሄ አሁን ኢንተርናል እና ኤክስተርናል ሊኩዊዲቲዎች አሉ የምታውቁ ከሆነ እና ገና ውስጥ ነው ያለው። ይሄ ገና ኢንተርናል ያለው ሊኩዊዲቲ ወስዶ እዚህ ጋር ሃየር ታይም ፍሬም ላይ ይህንን ሃየር ታይም ፍሬም ላይ ያለውን ስትራክቸሩን ብሬክ አላደረገውም። ግን ሎወር ታይም ፍሬም ላይ ያለውን ስትራክቸሩን እዚህ ጋር 50 ሚኒት ላይ ያለውን ብሬክ አድርጎታል። ምናልባት ፕራይስ ወደዚህ ፌር ቫልዩ ጋፕ ጋር የሚመጣ ከሆነ ላሽ ወደዚህ ጋር የሚመጣ ከሆነ ይችን ሀይ ሲወስዳት ናይተን ትሬዱን እንገባዋለን ማለት ነው።
በጣም አግሬሲቭ የሆነ ነገር ነው እየታየኝ ያለው። በጣም አግሬሲቭ ሆኗል ማርኬቱ እና እዚህ ጋር ኦርደር መጨመር ይቻላል። ኤስኤላችን ግን ወደዚህ ጋር ሊሆንብን ነው። ኤስኤል ስለሚሰፋብን ምንም አይነት ኦርደር አልጨምርም። ምናልባት ወደዚች ኤሪያ ጋር ከተመለሰ ማለት ነው። ዲኤክስዋይ ላይ ያለውን እንየው እስቲ። ዲኤክስዋይ ላይ ኤስኤምቲ ከፈጠረልን በጣም ጸዴ ነው። ዳይሬክሽኑን አውቀን ከዛ በኋላ ኤስኤምቲ ደግሞ ከፈጠረልን ፖስቶ ነው የሚሆንልን። ይቻማችሁ ፋይናሉን እለቅላችኋለሁ።